እንደ ህዝብ ግንኙነት በዚህ በስርዓተ ምግብ ዙሪያ በኒውትሪሽን ዙሪያ የማህበራዊ ሚዲያ በመስራት ሚናውን እንዲወጣ ነው ዋና ዓላማው ማለት ነው። እና የዚህን ማህበራዊ ሚዲያ ለመስራት እንደሚመለከት በላሪ ወረቀት ዶክመንታሪ ፊልም ለማዘጋጀት ሚዲያ ለመስራት በምን ዙሪያ የሚለውን ነገር አዘጋጅተናል ማለት ነው። የስነ ምግብ ግንዛቤ መፍጠሪያ ዘዴ ነው የምትለው በዋናነት ምግብ ምንድነው? የስርዓተ ምግብ መቀንጨር መከላከል ነው። መቀንጨር በሽታ ለመከላከል የሚሰሩ ስራዎችን በተለያዩ የሚዲያ አውታሮች እና ቁልፍ በሆኑ በራሪ መልእክቶች፣ መልእክት አዘል ጽሁፎች በማህበረሰቡ የቅስቀሳ ስርዓት በመስራት ለወረዳችን ነዋሪ የተሟላ ግንዛቤ እንዲኖረው ማድረግ መቻል አለብን ማለት ነው። ስለዚህ በወረዳችን እንደነዚህ አይነት ጠቃሚ ተግባራትን ለማስቀጠልና ችግሮች እንዳይከሰቱ በቅድሚያ ለመከላከል ያመች ዘንድ ያው የቅድም ያለው የሰቆጣ ቃል ኪዳን ተግባራትን ማዘጋጀት መስራት ወይም ተግባር አስፈላጊ ነው ተገኝቷል የሚለው ነው። የስርዓተ ምግብ ጽንሰ ሀሳብና ነባራዊ ሁኔታ ይላል። ለሰው ልጅ ለመኖር ከሚያስፈልጉ መሰረታዊ ነገሮች ውስጥ ዋናው ምግብ ነው። ምክንያቱም ምግብ ማለት በጥቅል ማንኛውም የሚበላና የሚጠጣ ነገር በሙሉ የሚያካትት ሲሆን በህብረተሰቡ ዘንድ ተቀባይነት ያለው መሆን ይኖርበታል። በአጠቃላይ በሰውነታችን ክፍሎች የሚደረጉ እንቅስቃሴዎችን እና የሰውነት ጥገና ላይ ተጽዕኖ የሚያሳድሩ እነዚህ ስነ ህይወታዊ፣ ማህበራዊ እና ምጣኔ ሀብታዊ ውጤቶችን የያዘው ማለት ነው። ሌላው በአጠቃላይ የተመጣጠነ ምግብ ማለት በመጠኑ በቂ የሆነ ከተለያዩ የምግብ አይነቶችን የያዘ ነው። ለምሳሌ ገንቢ ወይም ጠገኝ፣ እነዚህም ወተት፣ እርጎ፣ አይብ፣ እንቁላል፣ አሳ፣ ባቄላ፣ አተርን የያዘ ሲሆን በሽታ ተከላካይ ምግቦች የሚባሉት ደግሞ እንደ ሙዝ፣ ማንጎ፣ ብርቱካን፣ ፓፓያ፣ አፕል፣ ካሮት፣ ቆስጣ፣ ሰላጣን የያዙ ናቸው። ኃይልና ሙቀት ሰጪ የሚባሉ አሉ። ጣፋጭ እንደ ጣፋጭ ምግቦች ማር፣ ቅቤ፣ እንጀራ፣ በቆሎ፣ ድንች ወዘተ የያዙ አይነቶችና ነገሮች ናቸው። በአጠቃላይ በአብዛኛው በከተሞችም ሆነ በገጠር የሀገራችን ክፍሎች ከመጠን ያለፈ የተዛባ የአመጋገብ ስርዓት የሚያስከትለው የምግብ አመለካከት ችግር አለ። የስኳር በሽታ፣ የልብ ህመም፣ ከፍተኛ የደም ግፊት፣ ከልክ ያለፈ ውፍረትና ስር ለሰደዱ በሽታዎች የሚያጋልጡ ማለት ነው። በሀገራችን በስፋት የሚታወቀው የምግብ አለመመጣጠን ችግር በቂ ምግብ ያለማግኘት ችግር ነው። ይህ ችግር በመጠኑና በጥራቱ ያልተሟላ ምግብና በተደጋጋሚ የሚከሰቱ ተላላፊ በሽታዎች ናቸው ማለት ነው። በቂ ምግብ ያለማግኘት ችግር የምንላቸው ዋና ዋናዎቹ እንደ መቀጨጭ የዌስቲንግ የምንለው ማለት ነው፣ መቀንጨር ሰስቲንግ የሚኖር ክብደት ለእድሜ ከሚጠበቀው በታች መሆን የሚል ናቸው። መቀጨጭ ምንድን ነው ስንል ለአጭር ጊዜ በቂ ምግብ ባለመውሰድ እና በአብዛኛው ጊዜው በተደጋጋሚ ለበሽታ በመጋለጥ የሚከሰት ችግር ነው። መቀጨጭ ከቁመት አንጻር እጅግ ዝቅተኛ ክብደት እንዲኖር ያደርጋል ማለት ነው። መቀንጨር ምንድን ነው? መቀንጨር ስር የሰደደ ወይም ለረጅም ጊዜ በቂ ያልሆነ ንጥረ ነገር ወይም ምግቦችን ባለመመገብ እንዲሁም የአንጀት ጥገኛ ትላትሎችን በተደጋጋሚ በሚከሰት ህመም ምክንያት የሚመጣ የምግብ አለመመጣጠን ችግር ነው። መቀንጨር አንድ ህፃን በእድሜው ሊደርስ የሚገባውን የቁመት መጠን መድረስ አለመቻል ነው። ይህም የአካል ሳይሆን ሊመለስ የማይችል የአእምሮ እድገት መገታትን የሚያካትት ነው ማለት ነው። የመቀንጨርና የመቀጨጭ የሚያስከትለው ችግር ወይም ተጽዕኖ ምንድን ነው ሲባል ዜጎች በጤና መጓደል በሚፈጠር የመስራት አቅም ማዳከም፣ በአካል ተወዳዳሪ ባለመሆን የማምረት አቅም መዳከም፣ ለሕክምና በሚያወጡት ከፍተኛ ወጪ ምክንያት እንደ ሀገራችን ጥቅል ምርት ሲታይ በ16.5% ተጽዕኖ እንደሚኖረው የሚያሳድር አይነት ነገር ነው ማለት ነው። ህፃናት ዘግይተው ወደ ትምህርት ቤት እንዲገቡ ያደርጋል። ህፃናት ከትምህርት ገበታቸው እንዲያቋርጡ ይሆናሉ። ህፃናት የትምህርት የአቀባበል ደረጃቸው ደካማ እንዲሆን ያደርጋል የሚል ነገር ይሆናል ማለት ነው። የሰቆጣ ቃል ኪዳን ስምምነትና ስትራቴጂክ ዓላማዎች ምንድን ናቸው ሲባል የነፍሰ ጡርና አጥቢ እናቶች ከ2 ዓመት በታች ህፃናትንና ልጃገረዶችን የጤናና የስርዓተ ምግብ ደረጃን ማሻሻል፣ ሁሉም የህብረተሰብ ክፍል ዓመቱን በሙሉ በቂ የንጥረ ምግብ ይዘቱ የበለጸገ ንጽህናው የተጠበቀ የምግብ አቅርቦት ተደራሽ እንዲሆን ማድረግ፣ በአነስተኛ የእርሻ መሬት የሚተዳደሩ የህብረተሰብ ክፍሎችን ምርታማነትና ገቢ ከምርቱ እንዲለወጥና እንዲሻሻል ማድረግ፣ ምንም አይነት የምግብ ብክነት እንዳይኖር ማድረግ፣ ዘላቂነት ያለው አዳዲስ የምግብ ስርዓት ማሻሻል፣
በመማማር ላይ ያሉ ህፃናትን የጤናና ስርዓተ ምግብ ደረጃ ማሻሻል፣ የንጹህ ውሃ አቅርቦትና ተጠቃሚነትና ተደራሽነትን ማረጋገጥ። ይህም ኮሌራ እንዳይኖር ያደርጋል። የኮሌራ በሽታ እንዲከላከል። የሴቶችን እኩልነት፣ የሴቶችን አቅም ማሳደግና የህፃናትን ደህንነት ማሻሻል፣ የሴክተሮችን ቅንጅታዊና ትስስራዊ አሰራሮችን አቅም ማሻሻል። ይህ ምንድነው? አሁን እኛ የምናደርገው ይሄ መማማር ስርዓት ማለት ነው። እሺ ተግባሮቻችንን እንዴት እንፈጽማለን? አንደኛ ይህ እንዳይከሰት የተገኙ አጋጣሚዎችን የመቀጨጭና መቀንጨር እንዴት እንፈጽመው ነው? የተገኙ አጋጣሚዎችን በመጠቀም ማስተማር። እነዚህ አውደ ምሕረቶች ሲኖሩ ከልጆቻችን ጋር በሚደረጉት ትምህርቶች፣ በልጆቻችን ቤት በሚዘጋጁ ዝግጅቶች፣ ያው እነዚህ ክርስትና፣ ልደት፣ ሰርግ በምንለው። ሁለተኛ ግምገማ መድረኮች ላይ፣ የምግብና ስርዓተ ምግብ ስልጠና መድረኮች ላይ፣ በማህበረሰብ መማማርና ሰርቶ ማሳያ መድረኮች ላይ፣ በእምነት ተቋማት በሚካሄዱ ስብከቶች ላይ የሚለው ነው። እነዚህ እንግዲህ ታላሚዎች እነማን ናቸው? በዚህ ቃል ኪዳን የሚለው ነፍሰ ጡር እናቶች፣ የሚያጠቡ እናቶች፣ ከ2 ዓመት በታች የሆኑ ህፃናት እነዚህ ናቸው። እነዚህ ደግሞ በውስጣቸው የሚይዟቸው ራሳቸውን የቻሉ አሉ። ሌላው የሪፖርት ግንኙነትን ማጠናከር ነው። ለምሳሌ አሁን እናንተ የህዝብ ግንኙነት ወኪል እንደመሆናቸው አኳያ እኛ የምንሰራቸውን እንትኖችን እንዴት ተጋራችሁን፣ በተቋማችን በእናንተ ተቋም ውስጥ የሚሰሩትን ስራዎችንስ ማህበራዊ ሚዲያን እንዴት አድርጋችሁ እንደምትሰሩ ለእኛ ሪፖርት የምታደርጉበት አይነት ነገር ነው የሚል ነው። ሌላው የህዝብ ግንኙነት እቅዱ እና ትርጓሜው ምንድን ነው ሲባል ያው ማንኛውም ተግባር በአስተሳሰብ ወይም አመለካከት የሚመራ ከመሆኑም የተነሳ የህዝብ ግንኙነት እቅድ በመቅረጽ ላይ ያነጻጸረ ነው። ይህም እኛና እናንተን ያስተሳሰረ ነው ህዝብ ግንኙነት የሚለውን ነገር መያዝ አለብን። ጠቀሜታው ምንድን ነው? ብዙ አይነት ጠቀሜታ አሉት። አንደኛ እኛና እናንተን በስራ ያስተሳሰረ መሆን አለበት። አንድ አይነት ስራ እንድንሰራ ያደርጋል። እነዚህ የፊዚካል እንትን የምንላቸውን ነገሮች ማለት ነው። ሴክተር መስሪያ ቤቶችም ላይ አሁን ከላይ እንዳልኩት ይሄ የምንለው ነገር ነው። እንደ አጠቃላይ ምንድነው እንግዲህ በእነዚህ ዙሪያ ልንሰራው እንደኛ ከታቀደው ውስጥ ማለት ነው ተግባራት አንጻር በእናቶችና ህፃናት አመጋገብ አዎንታዊ ለውጥ የሚያመጡ ተስማሚ መልዕክቶችንና የያዙ ጽሁፎችን ማዘጋጀትና ማሰራጨት፣ በምግብና ስርዓተ ምግብ የሚሰሯቸውን ምርጥ ተሞክሮዎችን መቀመር ወይም ዶክመንታሪ ማዘጋጀት፣ የአካባቢ ሚዲያዎችን በማቋቋም ማጠናከር፣ ለምግብ እና ስርዓተ ምግብ ግንዛቤ መፍጠር፣ ስራ ላይ የጎላ ሚና እንዲኖራቸው ማድረግ፣ በምግብና ስርዓተ ምግብ የተመላከቱ የግንዛቤ ፈጠራና የህብረተሰብ ንቅናቄ ወይም የቅስቀሳ ስራዎችን መስራት የሚሉ ናቸው። እነዚህና አመሰግናለሁ።